አያሳዝንሽም? እኔ እንጃ። እንደዛ ነው እንዴ? ታያለሽ። አንዴ እጅ ግቢ ብቻ መፈጠርሽን እንድጠይ ነው ማድረግሽ። ተንቆት በቃ አዎ በቃ ከዚህ በላይ ከድህነት ጋር ተስማምቶ መኖር ሰልችቶኛል። እውነት ነው፣ ልክ ነህ። የፍራፍሬ ፐርሙን እንደምወደው ሌሎች ድርጅቶች እንደማልወዳቸው ታውቃለህ። አዎ ታውቃለህ።
እንደሱ የሚያስደስተኝ ነገር የለም። አውራ ሂድ እያልከኝ ነው? ሄሎ የኔ እሺ፣ አንተ ሞዛዛ ቀደምከኝ። እሺ ልልስል። እሺ እኔ የምልህ በቃ ተው። ምንድነው ንገሪኝ። አይ በቃ ተው። አይ እንግዲህ የሰው ልባጭው ዞር ማለት አይሰራም። ንገሪኝ እንጂ ምንድነው? ነገ ስራ አለህ እንዴ? በሰላም ነው? ነገ ጓደኞቼ ጋር ወደ ዱከም ሄጄ ልዝናና ፈልጌ ነበር። እና ከኔ ጋር መዝናናት ፈልገሽ ነው? አይ አንተማ ስራ አለህ፣ እንዴት ይሆናል? እሺ እጅሽ ላይ በቂ ሳንቲም ይኖራል እንዴ? ለእህቴ ሁሉ ወጪ እያወጣህ አንተ እንዴት አሁን ሳንቲም? ኧረ ምንም አያስፈልገኝም። ከእህትሽ ሕክምና ጋር ምንም የሚያገናኘው ነገር የለም። ለእሷ የሚሆን ሳንቲም መድቤያለሁ። ስንገናኝ ትራንስፈር አደርግልሻለሁ። ኧረ በፍጹም አያስፈልግም፣ በፍጹም ነግሬሃለሁ፣ ምንም እንዳታወጣ። ለማንኛውም አሁን በሞባይል ባንኪንግ ትራንስፈር አደርግልሻለሁ። አሁን ስራ የለኝም እመጣለሁ አብረሽ ቢለኝ ምን ይወጣኝ ነበር? ዘንዶ አለሽ መቼ ላከ አንኩ ልጅ እኮ ጡት የለውም እንጂ እናት ነው። እኔ መልፋት ይሄ ልጅ ስልክ ሲያወራ አንተ ስትከሰት መከሰት አይቻመኝም ማለት ምን ፈረገጠ ወይ ምን ይቀጃበራል? ጨበሪያ ምን አልገባኝም። ዋቅቅዬ የበለው የአራዳ ልጅ ነኝ ትላለህ። እኔ ምን ዳዲ ቅድም ለብቻዬ ስልክ ላውራ ስለደበረ እንዴ? ምን እያወራችሁ ነው? እኔ እኮ የአራዳ ልጅ ነኝ። በምን ቋንቋ እያወራችሁ ነው? ተሸብለል እያላችሁኝ? አንዴ ሸብለል። አረ ይሄ የሰቦቹ አራዲኛ ነው ሰው እንዳይሰማበት ጨበሪያ ኤክስፓየርድ ማን ጠየቀ? ለማንኛውም ግን ማለት ነው ፋዘር ይሄ ልጅ ፎንቃ ይመጭ ገብቶላል። እኔ ከልምድ የሆነ ነገር ብትለው ደስ ይለኛል። እኔ አላማረኝም። ይሄ ልጅ የልጅም መውደቂያ ሳላቅ መቀር ይመስልሃል? ዳዲ አይ እኔ እንዲያውም በቅርቡ አስተዋውቃለሁ ከሷ ጋር። ይህ የንግዱ ማህበረሰብ ከመንግስት ጋር የሚገናኝበት ሁነኛ መድረክ ነው። ይቅርታ የተከበሩ የምክር ቤት አባልና የማህበራችን ሰብሳቢ፣ እባክዎትን ከአጀንዳ ሳንወጣ። እያወራሁ ያለሁት ስለ ሙስና፣ ስለ ብልሹ አሰራር፣ ስለ እምነት ማጉደል እኮ ነው። ምንም ማጉረምረም አያስፈልግም። ነገሩን ግልጽ ለማድረግ ያክል ሰሞኑን አገር ውስጥ የአደንዛዥ እጽ አምራቾች ከንግዱ ማህበረሰብ ጋር በመመሳጠር መጠኑ 65 ቶን የሚገመት አደንዛዥ እጽ ለሽብር ቡድኑ ለማሳለፍ ሲሞከር በቁጥጥር ስር ውሏል። እርግጠኛ ነኝ ይሄ መረጃ ሁላችሁም ጋር አለ። ውሸት ነው? ቆይ እንዴት ነው? ከመንግስት አቅጣጫ ተሰጥቷችሁ ነው ይሄ ነገር? በፍጹም ወንጀልን ለማጋለጥ አቃቢ ህግ ወይም ፖሊስ መሆን አይጠበቅብንም። እያንዳንዱ ዜጋ ለራሱ ፖሊስ ነው። አቶ ገብረ ሚካኤል ፈስ ያለበት ዝላይ አይችልም ሆኖብህ እንዳይሆን። ለማንኛውም ያው እንደምታውቁት ለቀጣዮቹ 3 ቀናት ማህበራችንን ወክዬ ወደ አሜሪካም ለኮንፈረንስ ማምራቴ አይቀርም። እመኑኝ እኔ ለአንድ ልጅ ለናኦድ ደጉ እንደ ስሜ ደግነትን እንጂ የሀገርን ክብር የሚነካ ራስ ወዳድ ጉማ አንጉግ ሆኜ ማለፍ አልፈልግም። ስብሰባ ጨርሻለሁ።
ይሄ ሰውዬ ምን ነው እንዲህ ወጥ ረገጠ ባካችሁ? በጣም 65 ቶን አሺሽ ምናምን ይለናል እንዴ? ስማ እኛ እኮ ኒውትራል ነጋዴዎች ነን አይደለም እንዴ? ገንዘብ እስካመጣ ድረስ አይደለም ሐሺሽ ለምን ሬሳ አንነግድም? ወይም አስከሬን ለምን አንነግድም? እኔ አንድ ያቀርቡት እቅድ አለ። ጊዜ ካላችሁ ቢሮ ሄደን እናወራለን። ኑ ብሩን እንዴት አረክልኝ? አምጥቼልሻለሁ ማሪ፣ አያሳስብም። እኔ ምልሽ እህትሽ ተሻላት እንዴ? እህቴ ደህና ናት፣ አስተዋውቃለሁ በደምብ ትሻላት። ባለፈው ገጠር ናት ብለሽኝ ነበር። አሁንም እዛው ነው ያለችው? አይ እዛው ነች፣ ግን ከጥቁር አንበሳ ሪፈራል ተጽፎላታልና ግን አሁን እዛው ነች። I like to spend my money. If I like the body, everything when I like it from me. I'm a god at the body. The body, the body, the body, body, the body. One young man, Yoruba. ኤዮንኪ ሙሉን ያልሽኝን አምጥቼልሻለሁ። ቁጠሪው። እሺ ችግር የለውም፣ በኋላ ቆጥረዋለሁ። Chocolate, let's go for money. Let's go for it. I'm a ብር ለምንሽ ብለህ ነበር ይሰጣል? ሰው ታሞባት። ምን አገባ አንተ? እህቷ እስከዛሬ ታማ ማታውቀው ሰው ነበረች፣ እሷም ታመመች። ምን አገባ አንተ? ከኔ ኪስ እንጂ ካንተ ኪስ አልወጣ። አንድ ነገር ልንገርህ፣ ገንዘቡ ካንተ ኪስ አልወጣም፣ ማውለክ ከአባት ኪስ ነው ወጣ። ልንገር ኬታ መጣው የአባትን ማሳ ግሪሳ ሲጠረጥረው አይቼ ማለፍ ስላልቻለ ሰራ እና የፈለገችውን አላገኘችማ። አንተ ቁጥር አልሰጣት፣ ቁጥር አልተረከበችም። ምንድነው የምትለው? የኛ ወይኔ እኔ ባንተ አልፈርድም። ልክ ነህ በለኝ። ድሃ ስልቻ ነው አየር እንጂ ሌላ ነገር ምንም ነገር። ስማ ግን አንድ ነገር ልንገርህ፣ ይቺ ልጅ ፋውለኛ ነች። ደግሞ ይሄንን በአይን በብረቱ አሳያለሁ።
ለራስና ለድርጅቱ መጠበቂያ ራስን ጠብቅ። ሙሉ ውክልና ሰጥቻለሁ በስሜና በድርጅቱ። ደስ ያለኝ ነገር ስላለ ነው። አሎ ምን እየሰራችሁ ነው? ፍላይት አለኝ ከሰዓት እባክህ። የለም እንደ ስራ አስኪያጁ እየተማከራችሁ ስሩ እባካችሁ፣ ስራ እንዳይበላሽ አደራ። ኧረ አንተ ልጅ አይበቃም ይሄ ነገር? ይበቃል እንዴ ዳዲ፣ 5 ቀን እኮ ነው የምትቆየው እኮ። ይበቃል። 5 ቀንም ቢሆን እኮ አግብቼ አልኖርም እዚያ ታውቃለህ። ለስራ ነው የምሄደው። ሄሎ ምን ምንድነው ችግር አለ? መጣው ምን ተፈጠረ? ለምን አትነግረኝም? የተጠየቀውን ገንዘብ ይዘና ያለበለዚያ ልጅቷን በህይወት አታገኛት። ቆይ አንተ ማን ነህ? እኔ ማለት የባለ ሀብት ሚስቶችን በማፈን ገንዘብ የምቀበል። እሺ ምንም እንዳታደርጋት። የምትፈልገው ገንዘብ ነው አይደል? ምን ያህል ይዤ ልምጣ? 100,000 ብር ይዘና። 100,000 አልበዛም? አንተ ጆዋንም የተጠየቀውን ይዘና። እሺ ይዤ ልመጣለሁ። ድምጿን ብቻ አሰማኝ። አናግሪያቸው። ናኦዴ ናኦዴ ሊገሉኝ ነው። መጣሁልሽ፣ አሁን መጣሁልሽ። ሰማሃት? ቶሎ ይዘህ ካልመጣ ቅርጥፍ ጥፍ አድርገን ነው የምንበላት። እሺ መጣሁ። ምን ሆነሃል ዳዲ? አንዴ መጣሁ። ምን ተፈጠረ ደግሞ? መጣሁ። ለምን አትነግረኝም? ወንድሜ የያዝከውን ገንዘብና መሳሪያውን አስቀምጥ። አስቀምጥ፣ እያየን ነው። አለበለዚያ ኬቱ ጋር እንደተወረወረ ማታቆጦር ግንባርን ይበታትነዋል። አስቀምጠው፣ እያየው ነው። ጉማሬው አቤት፣ ጉማሬው ግባ። ፈትሸው። መሳሪያና ሰምሳናይቱን ያዝና እሱን ላከው ወደዛ። በቃ ወደዛ ሂድ፣ እንልክልሃለን። ጉማሬው ብሩ እውነተኛ መሆኑን አረጋግጥ።